اوكي أشهد من اوكي أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذب على مسلمنا لهنا الكوكال الشهادة قال وينم مسكر قال يقبالا أشهد أن لا إله إلا الله مالت أنه كعندك الله بستكر بونة من ملك للأملاك النبي مسكر له مالت سيون وأشهد أن محمد رسول الله مالت رقمه محمد يا الله ملك تنيانا نبينا شوية مسكر له مالتنا عند እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዘዋል። ለሶላት ዝግጁ ይሆን ዘንድ ከዚያም ስለ ሶላት አሰጋገድ በመማር ሶላትን ትጨምራለህ ማለት ነው። አንድ ሰው እስልምናን በተቀበለበት ቀን አምላክ አላህ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ምንድነው? ያለፈ ኃጢአቱን ይቅር ይለዋል። አምላክ አላህ ወደ እርሱ የተመለሱ ባሪያዎችን ይቅር ባይ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ብሏል። ያለፈ ኃጢአትህን ዛሬ እንዳታስቡ። ሁሉም አላህ ዘንድ የተማረ ሆኗል። ከአላህ ዘንድ ልክ አንድ ህፃን ልጅ ከእናቱ ሆድ በሚወጣ ጊዜ ያለ ኃጢአት ሆኖ እንደሚፈጠር ልክ እንዲሁ ወደ እስልምና የመጣ ሰው ያለምንም ኃጢአት ለሰው ተደርጎ ነው ከአላህ ዘንድ የሚቀበለው። በሌላ ቦታ ላይ አላህ ሲናገር ቁል ለዚነ ከፈሩ እየንተሁ የግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእንደዚያ ለካዱ ሰዎች ከተመለሱ ያለፈ ኃጢአታቸው ይማርላቸዋል፣ ይሄን ንገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ማለት ነው። ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይንስ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው ሁለት ስሞች አሉ ከእስልምና። እሺ አንደኛው ሙባረክ፣ እሺ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም ደስ ያለህን በቃ ደስ ያለህን ከሁለቱ አንዱን መያዝ ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል። አንተ ፈቃደህ ከሆነ ማለት ነው። ይቻላል፣ ምንም ችግር የለውም። በቃ መርሐባ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩ በአካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የእነሱ ውጤት ነው ማለት ያው እነሱ ጋር ሰውን እጅ ላለመስጠት በጣም እከራከራቸዋለሁ እና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህ እና በቃ ማለት ከእነሱ ጋር ሲሆን ያው ከላይ እንደዚሁ እንትን ለማለት እሞክራለሁ፣ ግን ከእነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል። ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባልልም ደስ ይለኛል። ሶላት አሰጋገድ አስተምር ይበላቸው። ሶላት ጀምር በአካባቢ ወደሚገኙ ቦታዎች